ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዘጋቢ ሚዲያ ዕለታዊ የተሰኘው የዜና ዝግጅታችን ነው። ብትሰሟቸው ያልናቸውን የዕለቱን መረጃዎች ወደ እናንተ ይዘን ቀርበናል። መረጃዎቹን ወደ እናንተ በማድረስ እኔ ኢየሩሳሌም መኮንን አብሬያችሁ ቆይታ አደርጋለሁ። በቅድሚያም አበይት ዜናዎቹን አስደምጣችኋለሁ። በአማራ ክልል እየተደረገ ባለው ውጊያ በዛሬው ዕለት አንድ ከፍተኛ ወታደራዊ አመራር መገደሉ ተሰምቷል። በደቡብ ወሎ ዞን ከላላ ወረዳ ላይ በተፈጸመ ጥቃት ከፍተኛ የብልጽግና አመራሮችና ወታደራዊ አዛዦች ሕይወታቸው ማለፉ ተሰማ። እንዲሁም የብልጽግናው አገዛዝ ዜጎችን በግዳጅና በማስፈራራት የምርጫ ካርድ እንዲወስዱ እያደረገ ነው ተብሏል። የብልጽግናው አገዛዝ በደቡብ ጎንደር የተለያዩ አካባቢዎች በተፈጸመው ጥቃት ንጹሐን መገደላቸውም ተሰምቷል። ከደራ ወረዳ የተፈናቀሉ የአማራ ተወላጆች በአዲስ አበባ መታፈናቸው ተሰማ። ከውጪ ደግሞ የግብጽ ጦር በታላቁ ህዳሴ ግድብ ዙሪያ መከበቡ ተሰምቷል። እነዚህንና ሌሎች መረጃዎችን ይዘናል። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ወደ ቀዳሚው መረጃዬ አልፋለሁ። በአማራ ክልል እየተደረገ ባለው ውጊያ በዛሬው ዕለት አንድ ከፍተኛ ወታደራዊ አመራር መገደሉ ተሰምቷል። ይህን ተከትሎም በጦር ኃይሎች ግቢ ውስጥ አዲስ ወታደራዊ ስምሪት ለመስጠት እነ ብርሃኑ ጁላ ለውይይት መቀመጣቸው ታውቋል። ባለፉት 3 ዓመታት ከተራ ወታደር እስከ ከፍተኛ ወታደራዊ ጀነራሎች እያጣ ያለው የብልጽግናው አገዛዝ ዛሬም ተመሳሳይ ቅጣት ከፋኖ ኃይሎች እየደረሰው ቀጥሏል። መዋቅራዊ አንድነቱ ይፋ ከሆነበት ጀምሮ ተከታታይ አውደ ውጊያዎችን እያደረገ ያለው የአማራ ፋኖ ደግሞ በወታደራዊ አመራሮች ላይ የተጠናከረ ጥቃት እያደረሰ ይገኛል። ይህን ተከትሎም ከሰሞኑ በወሎ ቀጠና የሚኒሊክ ዕዝ ልዩ ዘመቻ በፈጸመው ድንገተኛ ጥቃት አንድ የኮር ከፍተኛ አመራርን ጨምሮ 15 የሚደርሱ አጃቢዎች ሕይወታቸው ማለፉ ተሰምቷል። ሕይወቱ ያለፈው ወታደራዊ አመራር የ11ኛ ዕዝ 203ኛ ኮር ከፍተኛ አመራር እንደሆነ ሲነገር 15 አጃቢዎችና ሲጓዙበት የነበረ ተሽከርካሪን ጨምሮ ዲሽቃ መሳሪያ ሙሉ ለሙሉ መውደሙ ተነግሯል። ከደቡብ ወሎ ዞን ማሻ መቅደላ በመነሳት ወደ ኮሬብ በተሽከርካሪ እየተጓዘ የነበረው ይህ ኃይል ልዩ ስሙ ድስም የተባለ ቦታ ላይ በፋኖ ኃይሎች ጥቃት እንደደረሰበት ተሰምቷል። የአመራሩን መገደል የሰሙት የብርሃኑ ጁላ ቢሮ ከፍተኛ የጦር አመራሮችም ድንገተኛ ስብሰባ በጦር ኃይሎች ግቢ መሰብሰባቸውን የዘጋቢ ሚዲያ ምንጮች ጠቁመዋል። በውይይቱም ጥቃቱ የደረሰው ከአጃቢዎች ቀድሞ በወጣ መረጃ ምክንያት ነው የሚል ድምዳሜ የደረሱት እነ ጀነራል አበባው ታደሰ እያንዳንዱ ዝቅተኛ ወታደርና አጃቢ እንቅስቃሴ በትኩረት መጠናት አለበት ሲሉም ጥብቅ ማሳሰቢያ ሰጥተዋል። በወልዲያ ከተማ አቅራቢያ ከፍተኛ የተኩስ ልውውጥ ተከፍቶ በአገዛዙ ኃይል ላይ ከባድ ኪሳራ መድረሱ ተነገረ። ይህን ተከትሎም ወደ ወልዲያ ከተማ የሚያስገቡና የሚያስወጡ መንገዶች ተዘግተው እንደነበር ለማወቅ ችለናል። የብልጽግናው አገዛዝ በወልዲያ ቅርብ ርቀት የሚገኙ አካባቢዎች ከፋኖ ለማጽዳት በሚል በከባድ መሳሪያ የታገዘ ውጊያ ከፍቶ እንደነበር ለማወቅ ተችሏል። በተለይም የወልዲያ ከተማ ዋነኛ ያገዛዙ መዳረሻ ለማድረግና አካባቢው ሰላም ነው የሚል ፕሮፓጋንዳ ለመንዛት የከተማዋን አዋሳኝ አካባቢዎች በተኩስ ሲንጣቸው ነበር ተብሏል። በዚህ የተኩስ ልውውጥ ከውርጌሳ፣ ገንፎ ጨፌ፣ መርሳና ወልዲያ እስከ መርጦ ድረስ ያለውን ኃይል በማሰባሰብ ጥቃት ለማድረስ ቢሞከርም አካባቢውን ተቆጣጥሮ የሚገኘው የአማራ ፋኖ የአገዛዙን ኃይል ሙሉ ለሙሉ መደምሰሱን አስታውቋል። አገዛዙ ያለ የሌላ አቅሙን በማሰባሰብ በዙ 23 እና በመድፍ የታገዘ ተኩስ ቢከፍትም እዜትና ወጠቅ ተብለው በሚጠሩ ቦታዎች ላይ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ከፍተኛ ድል መቀዳጀታቸውን አስታውቀዋል። ውጊያው ከረፋድ 12 ሰዓት ጀምሮ ሙሉ ቀን የፈጀ ነው የተባለ ሲሆን የአገዛዙ በኦራልና በአምቡላንስ ቁስለኛውን ወደ ወልዲያ ሲያመላልሱ ውሏል ተብሏል። በሽንፈት የተበሳጨው ይህ ኃይልም ሳንቃ ከተማ በመግባት የንጹሐንን መኖሪያ ቤት በሮች በመስበር ከ2 ሚሊዮን ብር በላይ ጥሬ ገንዘብ፣ ለተሽከርካሪ የሚውል ቤንዚንና የተለያዩ የግለሰብ ስልኮችን መዝረፉ ተሰምቷል። በደቡብ ወሎ ዞን ከላላ ወረዳ ላይ በተፈጸመ ጥቃት ከፍተኛ የብልጽግና አመራሮችና ወታደራዊ አዛዦች ሕይወታቸው ማለፉ ተሰምቷል። ጥቃቱ የደረሰው ከምርጫ ሂደት ጋር በተያያዘ የአማራ ፋኖ የሰጠውን ማስጠንቀቂያ ተከትሎ ነውም ተብሏል። የአማራ ፋኖ በአማራ ክልል ምርጫ እንደማይካሄድ መግለጹን ተከትሎ የተለያዩ እርምጃዎችን መውሰዱን አጠናክሮ ቀጥሎበታል። ከሰሞኑም በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቁሳቁስ ይዞ በተንቀሳቀሰ የብልጽግና ኃይል ላይ ድንገተኛ ጥቃት ከፍቶ ጉዳት ማድረሱን የአማራ ፋኖ አስታውቋል። በአፋብን ሚኒሊክ ዕዝ 105ኛ ኮር 71ኛ አባናዶ ክፍለ ጦር ስር የሚገኙ ሬጅመንቶች በጋራ በፈጸሙት ልዩ ኦፕሬሽን የብልጽግናው አገዛዝ የምርጫ ምዝገባን ለማስፈጸም ወደ ከላላ ወረዳ ሲጓዝ በነበረ ኃይል ላይ ከፍተኛ ድል ተቀዳጅተዋል። በዚህ ድንገተኛ ጥቃት ከ34 በላይ ያገዛዙ ኃይሎች ከባድ የተባለ ሰብአዊና ቁሳዊ ውድመት ሲደርስባቸው፣ በርካቶች ደግሞ የአካል ጉዳት አስተናግደዋል ተብሏል።
ብልጽግና እንዲመረጥና ቅስቀሳ እንዲካሄድ ተልዕኮ ተሰጥቶት የነበረው ግብረ ኃይልም ሻፊ ከተማ ከመግባቱ በፊት ቲርቲራና ልጓማ የተባሉ ቦታዎች ላይ ጥቃት ደርሶበታል ተብሏል። በተመሳሳይ በ71ኛ ክፍለ ጦር ስር የሁለተኛ መሐመድ ዳውድ ሬጅመንት አባላት ጎራዲት ተብላ በምትጠራው ቦታ በፈጸሙት የጨበጣ ውጊያ ከ7 ያላነሱ የአድማ ብተናና የሚሊሻ አባላት መገደላቸውን 13 ያህሉ ደግሞ መቁሰላቸው ተሰምቷል። የአገዛዙ ኃይልም በእነዚህ ቦታዎች የደረሰበትን ጫና ለመቀነስ በሌሎች የአካባቢው ቀጠናዎች ውጊያ ከፍቶ የፋኖን ኃይል ለመበተን ቢያቅድም በተለይም ቡሶ ተብሎ በሚጠራ አካባቢ በፋኖ ኃይሎች ከፍተኛ ምት መመታቱ ታውቋል። የብልጽግናው አገዛዝ ዜጎችን በግዳጅና በማስፈራራት የምርጫ ካርድ እንዲወስዱ እያደረገ ነው ተብሏል። በዚህ ምክንያትም በአብዛኛው የከተማ ነዋሪ ዘንድ ከፍተኛ ቁጣ ሲቀሰቀስ፣ ትምህርት ቤቶችም የተቃውሞ አካል ሆነዋል። በቀጣይ ግንቦት ወር አካሂዳለሁ የሚለውና የምስለኔ ፓርቲዎችን ባካተተበት የምርጫ ሂደት ውስጥ ያለው የብልጽግናው አገዛዝ ተቀባይነቱን ለማሳየት በርካታ ሂደቶችን ተሻግሯል። ለምርጫ መሳካት ዋነኛ ግብ የመራጮች ምዝገባ መኖር ዋነኛ የዲሞክራሲ ስኬት የሚያደርጉት ፖለቲከኞች አገዛዙም ተመሳሳይ መለኪያ መስፈርት አስቀምጧል። ሆኖም በመላ ሀገሪቱ የመራጮች ምዝገባ በሚፈለገው ልክ አለመሆኑ ያስደነገጠው ገዢው ፓርቲ በተለያዩ አካባቢዎች አስገዳጅ የምዝገባ ሂደት መከተሉ ተሰምቷል። ህዝቡ የምርጫ ካርድ ካልወሰደና ካልተመዘገበ ሙሉ የምርጫ ሂደት አይኖርም የሚለው ዓለም አቀፋዊ የምርጫ ምዘና ስርዓትን ቀድሞ የተረዳውም የአብይ አህመድ ካቢኔም አስገዳጅ መመሪያ አውርዷል። የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ቢታወቅም በርካታ መንግስታዊ ተቋማት በመላ ሀገሪቱ ግለሰቦችን በማስገደድ በማስፈራራት እንዲሁም በማሰር ጭምር ካርድ እንዲወስዱ እያስገደዱ መሆኑ ተሰምቷል። ከሰሞኑም በይርጋለም ከተማ የአንድ የሁለተኛ ደረጃ ትምህርት ቤት ተማሪዎች ጠዋት 2 ሰዓት ክፍል እንደገቡ በግድ ደብተራቸውን አስቀምጠው እንዲወጡና ከተማ ሄደው የምርጫ ካርድ ከወሰዱ በኋላ ወደ ትምህርት ገበታቸው እንዲመለሱ ተደርገዋል ተብሏል። በተመሳሳይ በደቡብ ምዕራብ ኮንታ ዞን ኮንታ ኮይሻ ወረዳ በርካታ ተማሪዎች የምርጫ ካርድ አላወጣችሁም ተብለው ከትምህርት ቤት መባረራቸውንና ካርድ ያላወጣ መምህር ደሞዝ ደግሞ እንደሚታገድ ተነግሯቸዋል ነው የተባለው። በአዲስ አበባ በተመሳሳይ በመኖሪያ ቤቶች በወረዳ ባለሙያዎችና ካቢኔዎች የምርጫ ካርድ ውሰዱ፣ ካልሆነ ወደፊት ጉዳይ ኖሮብህ ብትመጣ ተቀባይነት አታገኝም የሚል ማስፈራሪያ እንደሚደርሳቸው ተነግሯል። በሰሜን ሸዋ መሃል ሜዳ ከተማ እንዲሁም በመራቤቴ ሬማ ከተማ የምርጫ ካርድ ካልወሰዳችሁ ውሃ መቅዳት አትችሉም ተብለው ያለ ውሃ ወደ ቤታቸው የተመለሱ እናቶች እንዳሉ ተሰምቷል። ይህ የብልጽግናው አስገዳጅ ሕግ በባህር ዳር ከተማም የቀጠለ ሲሆን ከከተማው ራቅ ካሉ የገጠር ወረዳዎች ለገበያና ለስራ መጥተው በምርጫው ወቅት እንደማይመለሱ እየታወቀ አስገድደው የምርጫ ካርድ እያስወጧቸው ነውም ተብሏል። የብልጽግናው አገዛዝ ይህንን አስገዳጅ መመሪያ እንዲያወጣ ምክንያት የሆነው የመራጮች ቁጥር መቀነሱ ነው የሚሉት ታዛቢዎች፣ ይህ ካልሆነ ደግሞ ታይቶ በማይታወቅ ሁኔታ የተመዝጋቢ ቁጥር መቀነስ ሊያጋጥመው ስለሚችል ነውም ተብሏል። የብልጽግናው አገዛዝ በደቡብ ጎንደር የተለያዩ አካባቢዎች በፈጸመው ጥቃት ንጹሐን መገደላቸው ተሰማ። ያለፉትን ዓመታት የአማራን ሕዝብ በድሮን እየደበደበ ያለው አገዛዙ ዛሬም ድረስ ይህንን ተልዕኮውን አስቀጥሏል። ባለፉት 3 ቀናት ከደብረ ማርቆስ ከተማ በቅርብ ርቀት በሚገኙ አካባቢዎች የድሮንና የአውሮፕላን ጥቃት ፈጽሞ በንጹሐን ላይ ጉዳት አድርሷል። ዛሬ ባደረገው የድሮን ጥቃት 3 ቦታዎች ላይ ንጹሐን አማሮች ተጎድተዋል። የድሮን ጥቃት የተፈጸመው በስቴ መካነ ኢየሱስ ከተማ ሲሆን በተለይም ባየ ግራር፣ ቀጭን መስክ፣ አጋምዱር፣ አጭቃን ትምህርት ቤትና በልታ አምጃዬ የተባለ ሜዳ የጥቃቱ ሰለባ ናቸው ተብሏል። በጥቃቱ ሕይወታቸው ያለፉ ዜጎች ቁጥር ለማወቅ ባይቻልም ጥቃቱ የአገዛዙን ጸረ አማራ ባህሪውን በተግባር የገለጠ ነውም ተብሏል። ከደራ ወረዳ የተፈናቀሉ የአማራ ተወላጆች በአዲስ አበባ መታፈናቸው ተሰማ። ከሸዋ ዞን ደራ ወረዳ በጸጥታ ችግር ምክንያት ተፈናቅለው አዲስ አበባ መጠለያ ፍለጋ የገቡ በመቶዎች የሚቆጠሩ ንጹሐን ዜጎች ትናንት በመንግስት የጸጥታ ኃይሎች ተይዘው ወደ ቃሊቲ ማረሚያ ቤት መወሰዳቸው ተሰምቷል። ትናንት ከቀኑ 6 ሰዓት ላይ በንፋስ ስልክ ላፍቶ ክፍለ ከተማ ዋሾ ገዳምና ቡልቡላ ማርያም አካባቢ ተጠግተው የነበሩ ተፈናቃዮችን የጸጥታ አካላት እርዳታ ይሰጣችኋል፣ ስማችሁን ተመዝገቡ በሚል ሰብስበዋቸዋል። በወቅቱ ጥያቄ የቀረበላቸው ተፈናቃዮች ከደራ ወረዳ በሸኔ ታጣቂዎች ግድያና እንግልት መሸሻቸውን ቢገልጹም ምላሹ ግን እስራት ሆኖባቸዋል። የታፈኑት ዜጎች በአሁኑ ወቅት በቃሊቲ ማረሚያ ቤት ታፍነው ከሚገኙት ተፈናቃዮች መካከል የሚከተሉት ይገኙበታል። ነፍሰ ጡር እናቶችና ህጻናት እንዲሁም አካል ጉዳተኞች ሌሎች ወገኖች ካሉበት መጠለያ ተነስተው ወደ ማረሚያ ቤት የተወሰዱት ያለምንም ህጋዊ ምክንያት መሆኑ ተመልክቷል። የግብጽ ጦር በታላቁ ህዳሴ ግድብ ዙሪያ መከበቡ ተሰምቷል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር ሳሊ በተባለ አካባቢ የሰፈረ አንድ የግብጽ የጦር ሻለቃ በታጣቂዎች ከበባ እንደተደረገበት ነው የተሰማው። ከበባውን ያደረገው ታሲስ ወይም የሱዳን መስራች ጥምረት የተባለ አዲስ የታጣቂዎች ስብስብ መሆኑም ታውቋል።
ይህ የታጣቂዎች ስብስብ በጀነራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን፣ የምዕራብና የደቡብ ሱዳን የጎሳ ሚሊሻዎችን በአባልነት የያዘ ነው። ቡድኑ በሳሌ አካባቢ የሰፈረውንና 650 ገደማ ወታደሮችን የያዘውን የግብፅ ሻለቃ ከበባ ውስጥ ካስገባ በኋላ ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስ ዘግቧል። እንደ ዘገባው ከሆነ የግብፅ ሻለቃው አካባቢውን ለቆ ለመውጣት መንገድ እንዲከፈትለት የጠየቀ ቢሆንም የጥምረቱ ኃይሎች ግን ጥያቄውን ውድቅ በማድረግ ወታደሮቹ ትጥቅ እንዲፈቱ አዘዋል። ቀደም ሲል ለጀነራል አልቡርሃን መንግስት ድጋፍ ለማድረግ ወደ ሱዳን የገባው ይኸው የግብፅ ጦር በቆይታው እንቅስቃሴውን በህዳሴ ግድቡ አቅራቢያና በወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉ ክትትል ሲደረግበት መቆየቱ ተመላክቷል። ታሲስ የተሰኘው ይህ ስብስብ ከፈጣን ደጋፊ ኃይሎች ወይም አርኤስኤፍ ጋር በቅርበት እንደሚሰራ የሚነገርለት ሲሆን በሱዳን የውስጥ ጉዳይ የግብፅን ጣልቃ ገብነት አጥብቆ እንደሚቃወም ይታወቃል። ግብፅ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ የጀነራል አልቡርሃንን ጦር ስትደግፍ መቆየቷ ይታወቃል። የተወደዳችሁና የተከበራችሁ ተመልካቾቻችን ለዕለቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። በሚቀጥለው የመረጃ ሰዓታችን እስከምንገናኝ በያላችሁበት ጤና ይስጥልን።